ጣሊያኖቹ የሚናገሩትን ጎረቤቶቻቸው የሚናገሩትን እንስማ። እሷ የምትይልሽ ያለችው በመስኮት ሲወጡ በመስኮት ስትጮህ አናቅም አሉ ነው ያለችው። አሁን ያመጣቻቸው ሰዎች ደግሞ ከስራችን የሚኖሩ ልጃችን የምንላት ኢዛቤልን እነሱ ጋር እየሄደች የምትጫወትባቸው የሷ ጓደኞች ምን አይነት ጎረቤት ነው ታዲያ? ያለብኝ ጎረቤት አይደለም ነገር ምክንያት ታቀርባለህ። ቆይ እንስማቸው። አዳምጪኝ። ይኸውልሽ የማይሆን ነገር አናውራ። አዳምጪኝ። እሷ ያለችው ይኸውልሽ ሰሊ ያለችውን ሰምተሻታል። በመስኮት ስትወጣ ስትጮህ ማለት ሰለቻችሁኝ ያለችው ሰለቻችሁኝ ያሉ ነው ያለችው። እንጠይቃለን ጎረቤት አለቀ። ጎሄድ ሊና ማን ነው የሚተረጉምልን ጣሊያንኛውን? እና አንድ የሚችል ሰው መጥቶ ይተረጉምላችኋል። ሪከርድ አድርጉ ብቻ። ሀቢባ ሚልካለች። ቆይ ሚልካል nascondeva dentro casa, ቆይ ሚልካል a strillare, sempre gli occhi gonfi, neri. Aveva paura di lui. Gli dava le botte, gliene dava tante? Tutte le notti la sentivamo a buttare buttare le bottiglie di vetro di sotto. Non si fanno queste cose. Coraggio, dai. Con una bambina dentro casa. Dai. No, non si fa. Aiutare? ጣሊያን ኮኑ ለምን ለፖሊስ አላመለከቱላትም? የማይመስል ነገር ነው እንደምታመጭው ሀቢባ። እነዚህ እኮ ከስሯ ያሉት ሳራና እናትየው ጓደኞቿ ናቸው። ልጇን የምታስቀም ይናገሩ ጨርሰው ነው ልኬለታለሁ ለአሞራው። እሺ ልክልኛል። በቃ አወሩ ጨር እነሱ ያሉትን ልንገር አይደለ? ሀቡሊ ሰላም እስቲ ተርጉም። ሌላ ሰው ቤትም ሂጄ ላንኳኳ እኔ እነሱ ያሉት የዛለት በሚደበድበባት ሰዓት በይዳባ እንትን ቦክስ እያደረጋት ይመስለናል፣ የመታት ይመስለናል። እኛ ታው ብለን እንደውም ስንጮህበት ጠርሙስ ወረወሩብን። ከዛ ሰለቸን ብለን በሩን ዘግተን ገባን ነው የሚሉት። ለምን ፖሊስ አልጠሩም? ፖሊስ አይጠሩም። ለምን ነገርኩሽ እኮ ለፖሊስ። ሰላም አንዳንዴ ቆይ አንዴ አዳምጪ አንቺማ። እኔ እንግዲህ የማውቀው ውጭ ሀገር ከኢትዮጵያ ውጭ የሆነ ማንኛውም ሀገር ጎረቤት ጩኸት ከተሰማ ፖሊስ ይጠራል። ስለዚህ በቦክስ ሲመታት እያዩ እነሱ ላይ ጠርሙስ እየወረወረ ለምን ፖሊስ አልጠሩበትም? እዚህ ልጅ ላይ ያ ፎቅ ይኸውልሽ ነገርኩሽ እኮ እዛ ሊና የምትኖርበት